ንጉስ ኃይለ ሥላሴ ናቸው። አሁን ያልኳችሁን ያዩት ክብረ ነገስት የሚባል መጽሐፍ አለ። ምን አልኳችሁ? ክብረ ነገስት የሚባል መጽሐፍ አለ። ይሄ ክብረ ነገስት የሚባለው መጽሐፋችን ምን ይላል መሰላችሁ? ክብረ ነገስት ላይ የተጻፈ አንድ ነገር አለ። ሚኒሊክ የሚባል ንጉስ ሲነግስ ኢትዮጵያን አንድ ያደርጋታል ሚል ክብረ ነገስት ላይ የተጻፈ ታሪክ አለ። ሰምታችሁኛል? ማን የሚባል ንጉስ? ሚኒሊክ የሚባል ንጉስ ሲነግስ ኢትዮጵያን አንድ ያደርጋታል፣ ለኢትዮጵያ እረፍት ይሆናል፣ ታሪክ ይገለበጣል የሚል መቅረባቸው አይከፋል። እኔ ምን እየገረመኝ መሰላቸው የነበረው እናንተ ወደዚህ እየቀረባችሁ አጋጣሚውን ተጠቅመው የሚወጡ ሰዎች ነበሩ። አንዳንድ ፈሪ ሰው እኮ ሰው እያየ ወጦ መሄድ ስለሚፈራ ስብር ስለሚል እግሩ ግርግር ሲፈጠር የሆነ አጋጣሚ ተጠቅመው ሹልክ የሚል ሰው አለ። እንኳን ይሄዱ በእውነት እንኳን ምክንያቱም ቅር እያላቸው ለምን በሆነ ሸሚዟቸው እንዴት ይቀመጣሉ? እንኳን እነሱ ሄዱ እንኳን መብራቱም ሄደ። አዎ ተለይቷል። መልካም ጊዜውን እንጠቀመው። ልሰብስበውና እንዳይመሽ ልጨርሰው። አሁን ክብረ ነገስት የሚባል መጽሐፍ ላይ ሚኒሊክ የሚባል ንጉስ ሲነግስ ኢትዮጵያን አንድ ያደርጋታል፣ እረፍት ታገኛለች፣ ሰላም ትሆናለች፣ ታሪክ ይገለበጣል የሚል እዚህ ክብረ ነገስት ላይ ያለ ታሪክ አለ። ይህንን ማን ይሰማሉ? ንጉስ ኃይለ ሥላሴን ስለሚሰሙ በሚነግሱበት ጊዜ ስሜን ሚኒሊክ በሉት ብለው ነበር። ማን በሉት? በጉልበት ማለት ነው። አሁን በጉልበት እኮ ምንም የሚገለበት የሚቀየር ነገር እኮ የለም። ምንም የሚቀየር ነገር የለም። በጉልበት የሚሆን አንዳች ነገር የለም። የግድ ተጠምዝዞ የእግዚአብሔር ፈቃድ ሆኖ በዚያ ስም ካልነገሰ ጠምዝዞ የሌላውን ስም ለኔ አድርጉት በማለት የሚመጣ አይደለም። እግዚአብሔራዊ ሰንሰለቱን ጠብቆ ሲመጣ ግን ይሆናል። ቀደሙና ቸኩለው ይህንን ታሪክ ስለሚያውቁ ሚኒሊክ በሚባል ስም ሚነግስ ንጉስ ስለተባለ እግዚአብሔር የፈቀደለት ነው አላሉ። ዝም ብላችሁ እኔ ላይ ጫኑብኝ። በዚያ ስም ለመጠራት ሲፈልጉ አንድ መነኩሴ ምን አሏቸው? በዚህ ስም የተጠሩ እንደሆነ አንዳች ጉዳት ይደርስብዎታል፣ ይህ ስም የሱ አይደለም አላቸው። ከለከላቸው። እግዚአብሔር የሚኒሊክን ስሙን እንኳን እየጠበቀው ነው የቆየ። በምልክት እያሳየ አይሆንም ባለዎት ስም እንዳይጠቀሙ ያለዎት እድሜ እንዳያጠር አንድ ጉዳት ምልክት እንዳይታይቦት በራስዎ ስም ይጠሩ፣ ሚኒሊክን ይተውት። በዚህ ስም ስለተጠሩ የሚያመጡት ለውጥ የለም። ጠበቁት ጊዜውን። ሚኒሊክ ተወለደ። ባለቤቱ መጣ። ባለቤቱ ሚኒሊክ በዚህ ስም አደገ። ከዚህ በኋላ አጤ ቴዎድሮስና ኃይለ መለኮት መስፍኑ ኃይለ መለኮት ኃይለ ሥላሴ ሞተ። ንጉስ ኃይለ ሥላሴ ሲሞት የበኩር ልጁ ኃይለ መለኮት አልጋ ወራሽ ሆኖ ተሰየመ። ከዚህ በኋላ የኃይለ ሥላሴን አልጋ ወራሽነት ዙፋን ስለያዘ ከአጤ ሚኒሊክ ማነው ከአጤ ቴዎድሮስ ጋራ ውጊያና መፈላለግ ጀመሩ። በዚህ ጊዜ አጤ ሚኒሊክና በኃይለ መለኮት መካከል መገፋፋት ጦርነቱ ሲሄድ በዛ መካከል እንዲሁ እየተቀራረቡ ለጦርነት ባሉበት መካከል ገና በጦርነት ሳይገጥሙ ባልታሰበ መንገድ ኃይለ መለኮት የሚኒሊክ አባት ሞተ ተባለ። የሚኒሊክ አባት የሞተበትን ታሪክ ጸሐፊዎች በተለያየ መንገድ ያስቀምጡታል። አንዳንዶቹ እንደ ጻድቁ ተክለ ሃይማኖት ድንገት በንዳድ በሽታ ነው የሞተ ይላሉ። አንዳንዶቹ ደግሞ ከአጤ ቴዎድሮስ የተላከ አንድ መልእክተኛ በተሳሳተ መንገድ መርዝ አብልቶት ነው ይላሉ። ታሪክ በየደጁ ነውና መንታ የታሪክ ፍሰቶች አሉ።
በነዳድ በሽታ ነው የሞተ ይላል አንዱ የታሪክ ፍሰት። ሌላው ደግሞ ከአጤ ቴዎድሮስ የተላከ አንድ ሰው መርዝ አብልቶ ነው። የቀደሙ ነገስታት በመርዝ እንደሚተላለቁ ብዙ ቀን እንነጋገራለን። እንደውም የቀደሙ ነገስታት በመርዝ እንደሚተላለቁ እንደሚሞቱ ስለሚያውቁ ምን ያደርጉ ነበረ? ራት ከበሉ በኋላ በየጊዜው ጥቂት መርዝ ይልሱ ይቀምሱ ነበር። ጥቂት አሁን እኛ ራት ከበላን በኋላ ጥቂት ሙዝ እንበላለን። ጥቂትም ባይሆን ትልልቅ ሙዝ እንበላለን። እነርሱ ሙዝ አይበሉ፣ መርዝ ነው የሚበሉት። መርዝ እንዴት አያችሁ? መከራ ያጠነክራል፣ ጀግና ነው የሚያደርገው። መከራ የታሪክ ሰው ያደርጋል። ደስተኛ ህዝብ እመኑን ታሪክ የለው። በመከራ ውስጥ ያለፉ ህዝቦች ናቸው ታሪክ ያላቸው። በመከራ ውስጥ ያለፉ ህዝብ ነው ታሪክ ያለው። ታሪክ የሰራ በጦር ግንባር በመከራ ውስጥ ያለፉት ሁሉ እስከ ዓለም ፍጻሜ ድረስ ጀግንነታቸው ሲነገር ይኖራል። በህይወት ካሉ ሰዎች ይልቅ ሙታው ታሪካቸው ማይዘነጋ በመከራ ውስጥ ያለፉ ታሪክ ያላቸው ምን አይነት ሰዎች ናቸው ብላችሁ ታሪክ መከታተል ስትጀምሩ በመከራ ውስጥ ያለፉ ሰዎች ናቸው እንጂ ደስተኛ ህዝብ ታሪክ የለውም። መርዝ ይበሉ ነበር። ጠላት መርዝ። ለምንድን ነው መርዝ የሚበሉት? ነገ በግድ በስተት ጠላት አንድ ቀን መርዝ እንደሚያበላቸው ያውቃሉ። ሰውነታቸው መርዙን አዳፍት እንዲያደርገው በፈቃዳቸው ከምግብ በኋላ በስሱ ጥቂት መርዝ ይልሱ ነበር። ይለምዱ። ጠላት ድንገት አንድ ቀን መርዝ ቢያበላቸው ግን ሰውነታቸው ለምዶት ስለሆነ ድንገተኛ ሞት አይመጣባቸው። መርዝ ይበሉ። መርዝ አብልቶ ነው የገደለው ያን ጀግና ኃይለ መለኮት የምኒልክ አባት ሞተ። ምኒልክ 11 ዓመቱ ነበረ። ምንም ቢሆን አልጋ ወራሽ ምኒልክ ነው። ግማሾቹ ይህን ሕፃን ምን እናድርገው እንግዲህ ተረካቢው የዳው ተረካቢ አባቱ ባንድ በሌላም ከሞተ ዙፋኑን ይወርሳል ተብሎ ቢታሰብ ይህ ሕፃን ነው እንዳይገሉብን ምን እናድርግ? መማክርቶቹ ተከፋፈሉ። ግማሾቹ ምን አሉ? ይዘነውን ኮብልልን ንጥፋ እስኪያድግ ድረስ እንዳይገሉት ሕፃኑን ተባለ። አንዳንዶቹ ደግሞ አይ አጤ ምኒልክ ያሳድጉት እንደ ልጅ አድርገው እንስጣቸው። ደማቸው ሲሞቅ ነገ ከነገ በኋላ ይጣላኛል በስልጣን ምክንያት ባላንጣ ይሆናል ብለው ቢገሉት ይሳሉ። ሐሳባቸው ከሁለት ተፈረካከሱ። በመንታ ሐሳቡ ነው። አንዳንዶቹ ምን አሉ? አይ አጤ ቴዎድሮስ ቆራቢ ናቸው አይገሉትም፣ ይታመናሉ። እያችሁ ነገስታቱ ቆራቢ ነበሩ። እግዚአብሔር ይመስገን በእውነት በፍታ ነገስታችንም ወነገስት ይቁሙ ይላል። በቤተ መቅደስ የሚቆሙ ነገስታት እንዳሉ ፍታ ነገስቱ ይናገራል። እነዚህ ነገስታት ግን እንዲሁ ንጉስ ስለሆኑ ገብተው አይደለም፣ የቤተ ክህነቱ ትምህርት እውቀት ስላላቸው ነው። ቅኔ ማህሌት ላይ ተገኝተው ቅኔ የሚቀኙ ነገስታት ነበሯት ኢትዮጵያ። ዝማሜውን አበጥረው የሚዘሙ ከሊቃውንቱ መካከል ገምሸር እያሉ የሚቆሙ እንደሻቸው አፈሰፊ መንፈሳዊ እውቀት ያሏት ሀገር ነበረች ኢትዮጵያ። ቆራቢዎችን አንቀው የሚገሉ ነገስታት እንዲሁ ሊፈጠሩ ቆራቢ ነበሩ። ቆራቢ ነገስታት ነበሩ። ምኒልክ ይሄድ ሲባል የተከራከሩበት ምክክር ምንድን ነው? የለም ለአጤ ምኒልክ ለአጤ ቴዎድሮስ ብንሰጠው ምኒልክን ሕፃኑ ያሳድገዋል እንጂ ቆራቢ ስለሆነ አይገለውም። ምንም ቆራቢ ቢሆን ሰው ፍጹም አይደለም። አንድ ቀን ደሙ ሲሞቅ ሁልጊዜ ቀኑ ትክክል አይደለም። አንድ ቀን ሲበሳጭ፣ አንድ ቀን ክፉ ነገር ሹክ ብሎት ቢመታው ምን ነበር? ጀግና ታጣለች ሀገሪቱ ብሎ የሚጨነቅ ሰው ነበር። እዛ በኋላ ነገሩ ተፈጸመ። ይሄድ ተባለ። ወደ አጤ ቴዎድሮስ ቆራቢ ነው ይሁን ተብሎ ተሰጠ። ምኒልክን ተቀበለው። አንዳንድ በምኒልክ በኩል ያሉ ያላመኑ አንዳንድ የልብ ጥንካሬ ያለባቸው ሰዎች አጥፍተው ይወስዱታል። ምኒልክን አጥፍተው እንዳይወስዱብን ብሎ ምኒልክን እና አብረው የመጡትን ሰዎች ይሰሯቸው።
ታስረው ይቀመጣሉ። ያኔ ደክሞት ሕፃኑ ምኒልክ ተኝቶ ነበር እንቅልፉንና እንደተኛ አስረውት ነበር። ደክሞት ተኝቶ አድሮ ጠዋት ሲነቃ እግሩ ታስሯል በእግር ብረት። እናቱ የታሰረችበትን በማይፀን ሆኖ የሰማው ያ ንስር እሱም ተወልዶ በ11 ዓመቱ ታሰረ በእግር ብረት። የእናቱን ጽዋ መጨለጥ ጀመረ። ቀመሰው መከራው። ጧት ላይ ሲነሳ በእግር ብረት ታስሮ ሲያገኘው የአባቱን ማዘን ትዝ አለውና አለቀሰ ይላል ታሪኩ። አለቀሰ። ሲያለቅስ ጧት ገስግሰው አጤ ቴዎድሮስ ወደ ቤተ ክርስቲያን ሲሄዱ ጎበዝ ያ ብላቴና እንዴት ሆኖ አደረ ብለው ሲጠይቁ ስለ ምኒልክ ሰላም ነው፣ ነገር ግን አስረነው ነበርና ሲነቃ መታሰሩን ሲያይ አለቀሰ አሏቸው። ድጋሚ እንዳታስሩት ፍቱታል። ቆራቢ ናቸው። ወደ መቅደሱ ሲሄዱ ነው ያገኙት። ራሩለት። በኋላ በጣም የሚገርመው ታሪኩ በጣም ውስብስብና ረጅም ስለሆነ ምን ይላል? ሲሞቱ አጤ ቴዎድሮስ በሞቱ ጊዜ ምኒልክ ምን ይላል? ሁለተኛውን አባቴን አጥቻለሁ አሳዳጊዬን፣ ሐዘኑም የመንግስት ሐዘን ይሁንልኝ፣ ከባድ ሐዘን ውስጥ ወድቄያለሁ በአጤ ቴዎድሮስ ሞት። ቴዎድሮስ አባቴ ሁለተኛው አባቴ ነው፣ እንደ መሸሻ አድርጎ አሳድጎኛል። መሸሻ ማለት የአጤ ቴዎድሮስ ልጅ ነው። ከመሸሻ ጋር እንደ ልጅ ቅብጥ አድርገው አሳድገውኛል ብሎ ይመሰክራል። እንደ መሸሻ እንደ ልጃቸው ብርቅ ነበርኩ ይላል። በኋላ ለአቅመ አዳም ሲደርስ ምኒልክ ወይዘሮ አልጣሽን አስጋብተውታል። ወይዘሮ አልጣሽ ማለት የአጤ ቴዎድሮስ ልጅ ነች። አጋብተውታል። ልጃቸውን ሰጠውታል። እንደ ልጃቸው አሳድገውታል። ከዛም በኋላ ልጃቸውን ሰጠዋል ለምኒልክ። እንዲህ የሆነ ነገር የገፋ ሲመጣ ሰዎቹ እንደተፈራው አይቀርም። ምኒልክን አውጥተው ወደ መቅደላ ይዘውት ኮበለሉ። በዛም መካከል እያለ ታምራት በሚመስል መንገድ ድንገት ተናውጣ ምድር፣ ድንገት አውሎ ነፋስ ነፍሶ ዘበኞቹ እስኪጨነቁ ድረስ የአንበሳዎች ጩኸትና ፉጨት አስጨንቋቸው የሚያናፋውን የሚጮኸውን አንበሳ ምን መጣ ብለው ተከትለው ሲሄዱ የመቅደላ በር ተገንጥሎ ተከፍቶ እነ ምኒልክ አምልጠው ወሎ ገቡ። ትልቁን ድርሻ የሚወጣው ምኒልክ ጠፍቶ በመሄዱ አጤ ቴዎድሮስ ተቀይመዋል። ከወይዘሮ ወርቂት ከወሎዋ ገዢ ሄደ። ከወሎዋ ገዢ ኮብልሎ ተጠጋ። ወይዘሮ ወርቂት የወሎዋ ገዢ የአባቱ የኃይለ መለኮት ወዳጅ ናት። አስጠጋችሁ ምኒልክ። በዚህ ሰዓት ምኒልክ ከሷ ተጠግቶ እንዳለ ቴዎድሮስ ሲሰማ በዛ መካከል በፍጥነት ምኒልክን ካልመለሰች የሷ የወይዘሮ ወርቂት የወሎዋ ገዢ ልጇ ከማን ጋር ነበር? ከቴዎድሮስ ጋር ነበረ። ቴዎድሮስ የክርስትና ልጅ አድርጎ አንስቶታል። አያችሁ፣ በጋብቻ በክርስትና ዝምድና ይፈጥራሉ ነገስታቱ ጦርነቱ እንዲረግብ። የወሎዋን ገዢ የወይዘሮ ወርቂት ልጅ የምኒልክ የክርስትና ልጅ ማነው? የቴዎድሮስ የክርስትና ልጅ ነበር። ውስብስብ የሆነ ትስስር ነበራቸው። ስለዚህ ይምጣ ካላችሁ ይህ ልጅሽ ይጠፋል ስትባል የሐይቅ መነኮሳትን ሰብስባ ሽምግልና ልካ ነበረ። ነገር ግን መንገድ ላይ እንዳለ ቴዎድሮስ ቸኮለና በችኩልነት የክርስትና ልጁን ተበሳጭቶ ስለነበር መጣ። እንደሞተ ሲተውት እንደሞተ ሲሰሙ ከመንገድ ተመልሰው ሄዱ። በእርግጥም ያ የሀገሪቱ ጮራ ብርሃን የሆነው ምኒልክ እንዳይሞት ምክንያት ነው። ጥበበ እግዚአብሔርም ይኖርበታል። ሽማግሌዎች ከመንገድ ተመለሱ። ወሬውን ሰምተው እንደሞተ አውቀው እንደሞተ ስትሰማ ከዚህ በኋላ ምኒልክን አሳልፌ አልሰጥም፣ እንዲያውም ይሸሻል ወደ ሸዋ ብላ እንዲያመልጥ አደረገች። ምኒልክ ወደ ሸዋ ሲሄድ ምኒልክ ወደ ሸዋ ሲገባ አቶ በዛብህ የሚባለው የጌታዬ የኃይለ መለኮት ልጅ እኔ በሕይወት እያለሁ ዝም ባያርፍበት የሚል ጀግና ነበር። የጌታዬ የኃይለ መለኮት ልጅ ምኒልክ ነፍሴ ከስጋዬ ሳትለይ ጠላት
ጥይት አይደል ዝንብ አያርፍበትም እያለ ሚመካ ነበር። የሸዋ ገዢ ነኝ ብሎ ራሱን ስለሰየመ አቶ በዛብህ ምኒልክ ወደ ሸዋ ሊገባ ነው ሲባል ሰራዊት አሰልፎ ድንበር ዘግቶ ምኒልክን ለመውጋት ከ10 ዓመት በኋላ ሌላ ሰው ሆነ። እኔ እያለሁ ምኒልክ አይሞትም ሚል የነበረው አቶ በዛብህ ከ10 ዓመት በኋላ ጠላት ሆነ። ምኒልክን ለመግደል ሰራዊት አሰልፎ እንዳይገባ ወደ ሸዋ ጠበቀ። እንዲያውም ግጥም ገጣሚዋ ትናገራለች እየተከተለች በረከት የሚባል ቦታ ላይ ቆሞ ነው። አቶ በዛብህ በረከት የሚባል ቦታ ላይ ቆሞ ነፍሴ ከስጋዬ ሳትለይ የጌታዬ ኃይለ መለኮት ልጅ አይጠፋም ሲል የነበረው ያ በዛብህ ታሪክ ገልብጦ አሁን ሊወጋው ሲቆም እንዲህ አለ። የበረከት ለታ ከሽንጡ ተወግቶ አገር ለምኒልክ እያለ ቆይቶ ሊወጋው ተነሳ የሰው ነገር ሰምቶ አንተም አደረከኝ የመነኩሴ ፈራጅ የሙት ልጅ ሲቀበል እንዲህ ነው ወይ ወዳጅ አለች። ገጣሚዋ ተናገረች። በምንም አሸንፎ ምኒልክ ሸዋ ገባ። ወደ አፍቀራ አመለጠ ሰራዊቱን ይዞ ምሽጉን አፍቀራ ላይ ያደረገ አቶ በዛብህ ከ10 ዓመት በኋላ ተገልብጦ ጠላት የሆነው ከአፍቀራ እንዳለ የእርቅ ሽምግልና ፈልጎ ምኒልክ ይቅርታ እንዲያደርጉለት ወደ ምኒልክ ሽማግሌ ላከ። ሰዎች ተሰብስበው አጤ ምኒልክን በዛብህ ልቡ አይፈታም፣ ጨካኝ ነው፣ በስልት ለመግባት ነው፣ ነገ ያጠፋሃል፣ ይቅርታ እንዳታደርግለት ሲሉ መማክርቶቹ የለም ጀግናውማ በዛብህ ይቅርታ ተደርጎለት ወደኛ መምጣት አለበት። ይቅርታ ልባለው ምኒልክ ራራይ ያለው ምኒልክ አትገባም እያለ ሰራዊት አሰልፎ በጭንቅላቱ ላይ ጦር ሲያምዘገዝግ የነበረውን ጠላት በይቅርታ አለፈው። አያችሁ ይቅርታ መልካም ነው። ክርስቶስ ጠላቶቹ የሚያደርጉትን አያውቁምና ይቅር በላቸው ሚል ጦሩ እንደተወጋ ሳይነቀል ሽንካሩ ሳይነቀል ምን አለ ክርስቶስ? የሚያደርጉትን አያውቁምና ይቅር በላቸው። ክርስቶስማ አምላክ ነው። አይገርምም? ቅዱስ እስጢፋኖስ ወናሁ ርኢኩ ርህወ ሰማየ ወኢየሱስ ይነብር በየማኑ ኖ ሰማይ ተከፍቶ ኢየሱስ ክርስቶስን አየሁት አለ። ልክ ክርስቶስን ሲያየው የድንጋይ ናዳም ያወርዱበት ጠላቶቹ የደም ፍሰቱ ሳይቆም እስጢፋኖስ ቅዱስ እስጢፋኖስ ምን አለ? የሚያደርጉትን አያውቁምና ይቅር በላቸው አለ። ደሙ ሳይደርቅ እኛ ለይቅርታ ስንት ዓመት ቆይተን እንኳን ይቅርታ የሚያደርግ ልብ አጥተናል። አምላካችን ያደረገ ችንካሩ ሳይፈታ ጦሩን ሳይነቅሉት ደሙ እየፈሰሰ ላቡ እየወረደ በጠላቶቹ ፊት ሆኖ የሚያደርጉትን አያውቁምና ይቅር በላቸው አባት ሆይ። ቅዱስ እስጢፋኖስ ድንጋይ እንደጨበጡ ልዋልደር ቁስሌ ያገግም ሳይል ይቅር በላቸው አለ። ይቅር በላቸው። ክርስቶስ መስቀል ላይ ሆኖ ይቅር ያለው የክርስቶስ ይቅርታ እስጢፋኖስን ወለደ። እስጢፋኖስ የድንጋይ ናዳ የወረደበት ይቅርታ ያደረገው የቅዱስ እስጢፋኖስ ይቅርታ ቅዱስ ጳውሎስን ወለደ። እኛ ግን ይቅር በሉ ስንባል እንኳን ባይሆን ልርሳው፣ እስኪ ትንሽ ልዘንጋው፣ ትንሽ ልርሳው እንላለን። ክርስቶስ ደሙ ጠብ ጠብ እያለ እስጢፋኖስ ደሙ እየፈሰሰ ይቅራል። እግዚአብሔር ይቅርታ ልብ ያድልልላችሁ። ቅዱስ እስጢፋኖስ በድንጋይ ሲወገር ቅዱስ ጳውሎስ የገዳዮችን ልብስ ይጠብቅ ነበር። እኔ የገዳዮችን ልብስ ጠብቅ ነበር። መቼ? ቅዱስ እስጢፋኖስ ሲወገር አለ። የቅዱስ እስጢፋኖስ ጸሎት ግን ለጠላቶቹ ይቅር በላቸው ሲል የገዳይ ልብስ የሚጠብቀው ጳውሎስ ልቡ ተነካ። ልቡ ተነካ። ይቅርታዎች ሁሉ ሌላ ነገር ይወልዳሉ። ይቅርታ ያደረገ ምኒልክ የይቅርታ ሰው ነው። ገዳዩን፣ አሳዳጁን፣ ሴረኛውን ይቅር ብየዋለሁ አለ። ገባ። ከገባ በኋላም አሁንም ሰዎች ሌሎች መማክርቶች እንዳሉት ደብዳቤ እየተጻጻፈ ምኒልክን እንዴት እንግደለው የሚል ደብዳቤ ይጻጻፋል። ይሄ ወሬ ሰላይ ሲላክ ምኒልክን ለማጥፋት ደፋ ቀና እንደሚል ይቅርታ የተደረገለት በዛብህ በእንደዚህ አይነት ክፋት እንደተጠመደ ሰማ። አፈላልገው ሲያዩት
እንዴት እንግደለው ምኒልክን የሚለው የተጻጻፈበት ደብዳቤ ቤቱ ተገኘ። በዚህ ምክንያት ችሎት ላይ ምን ይደረግ ሲባል በዛብህ በአደባባይ ይሙት ብሎ መማክርቶቹ ሲመክሩ ምኒልክን ይህን የመሰለ ጀግናማ አይሞትም ምን ይሁን ሲሏቸው ደግሜ ይቅርታ አድርጌለታል። ይቅርታ ነው ምኒልክ፣ ይቅርታ ሰው ነው ምኒልክ። አያችሁ ወገኖች፣ ይቅር ብያለሁ፣ ድጋሜ ምሬዋለሁ፣ ምሕረት አድርጌለታለሁ በድጋሜ። ስለዚህ ምን ይሁን ተውጣ። ከዛ በኋላ በጣም የሚገርመው ለሶስተኛ ጊዜ ሴራ ሲያሰር ተገኘ። አቶ በዛብህ ለሶስተኛ ጊዜ ሲያገኘው ግን አሁን እዚህ በኋላ እንዴት ይሁን ሲባል በእውነት በሶስተኛው ምሕረት አልተደረገለም። ልብሱን ለእሳት ቅርብ የሆነ ልብስ አልብሰው በእሳት ነው ያነደዱት። አጥንቱን እንደምንም ለቃቅመው ነው ደብረ ብርሃን ወስዶ የቀበሩት። ያቺ ገጣሚ ተከተለችና እንዲህ አለች፣ አንተም ጨካኝ ነበርክ፣ ጨካኝ ሰደደብህ፣ እንደገና ዳቦ እሳት ነደደብህ። የተከተለች ገጥማለች። ግጥሟል ገና ምኒልክ ሲገባ በዛብህ ሲያምጥ ሰራዊት አሰልፎ ሲጠብቅ ማን ነው ብላችሁ ነው ጋሻችሁ መሾሉ? ማን ነው ብላችሁ ነው ጦራችሁ መሾሉ? ጋሻው መወልወሉ፣ ቢላችሁ መሳሉ፣ የጌታችሁ ልጅ ነው ኧረ በስመ አብ በሉ እያለች ትገጥማለች። ገጣሚዋ እንደ ፋቁሄ ገጣሚ ትገጥማለች። ለዛም ሰው ይቅርታ አድርጓል። የምኒልክ የይቅርታ ልብ አለው። የድሆች አምላክ ምኒልክ። በጣም ይገርማቸዋል። ምኒልክ ሞተ እንዳይባል ተባለ። የድሆች ስለ ልቡና እንዳይጎዳ ምኒልክ ሞቶ 6 ዓመት ተደብቋል። አሟሟቱ ምኒልክ ሞተ እንዳይባል ማንም ምስጢር እንዳያወጣ ተብሎ ለምን የድሆች ስለ ልቡና አብሮ እንደሞተ ይቆጠራል። ሞተ እንዳትሏቸው፣ ድሆች ተስፋ ይቆርጣሉ። ምኒልክ ሞተ እንዳትሉ ደብቁ ታሪኩን ማንም ምስጢር እንዳያወጣ ተብሎ 6 ዓመት የምኒልክ ሞት ሳይታወቅ ተደብቆ ለድሆች ሳይኮ ሲባል። ከዛስ ምን ሆነ? ገበሬዎቹ እነዚህ ያዝመራቸውን የሚያበራዩት ገበሬዎች ምን ይላሉ? ግጥም ሲገጥሙ እምዬ ምኒልክ ገንዘብ ስጠኝ ብዬ አላስቸግርህም፣ አምና ነበር እንጂ ዘንድሮስ የለህም ይላል። ገንዘብ ስጠኝ ብዬ አላስቸግርህም አምና ነበር እንጂ ዘንድሮስ የለህም ማለት ገንዘብ የለህም ያሉ አስመስለው ሞታሃል። መሞቱን ምስጢር የሰሙ ሰዎች ናቸው። አዝመራ የፊደል ቅርጽ ማያውቁ ኢትዮጵያውያን ገበሬዎች ይህን ግጥም ይገጥሙ ነበር ወገኖች። የድሆች አባት ነው ምኒልክ፣ የድሆች አባት። አዋጅ አወጀ። በዛ ዘመን ድንኳን ሰው ከሞተ እስከ 40 ቀን ድረስ ነበር ድንኳን የሚተከለው። እየየ ብሎ ያለቅሳል። ሰው ስራ ፈቶ ድንኳን ላይ 40 ቀን ይቀመጣል። ምኒልክ ምን አሉ? 3 ቀን ይበቃል። ድንኳን ከ3 ቀን ውጭ ስራ መፍታት ነው። አይሆንም፣ አውጃለሁ፣ ማንም እንዳያደርጋሉ። ይሄን ማን ይለምደዋል እያለ ሰው ሲጨነቅ በዛ ትኩስ አዋጅ እንደወጣ የልጅ ልጃቸው ሞተች የምኒልክ። እስኪ በሳቸው ሊጀምር ነው ያደርጉታል አያደርጉትም ብለው ሲጠብቁ የልጅ ልጃቸውን ቀብረው ጠዋት ቀብረው ከተሰዓት ችሎት ላይ ተገኙ። ምኒልክ እሳቸው ማይሰሩትን ለሰዎች ያደርጉ። ረሃብ ተከስቶ እናት ልጇን የምትበላበት የረሃብ ዘመን ሲመጣ እናት ልጇን የምትበላበት አመጣ የወለደች ልጇን ወደ ማይጸኗ የምትልክበት ክፉ ዘመን የረሃብ ዘመን ሲመጣ ምኒልክ ድሆችን አሰልፈው ቤተ መንግስት ንፍሮ ቀቅለው ጥራጥሬውን እያበሰሉ ራሳቸው ያሳልፉ ነበር፣ ያስተናግዱ ነበር ለድሆች። ሰርጀሪ ሲሰሩ የታመሙ ሰዎች ቀዶ ጥገና ሲደረግላቸው ነፍሳቸው ከስጋቸው ማገገሟን ሳያዩ ዘወር ማይሉ የድሆችና የህመምተኞች አባት ነበሩ ምኒልክ፣ ጀግናው ምኒልክ። ይህ እግዚአብሔራዊ የድሆች እርዳታ፣ የድሆች ጸሎት በሄዱበት ሁሉ እንደቀናቸው ቀጠለ። ጦርነቱን ሲጀምሩት ከቅዳሴ በኋላ እስኪ ከእግዚአብሔር ጋር ተነጋግረን ቆርበን እንሄድ ብለው ከሞት በስጋ ነው የምንሞተው፣ መንግስቱን እንዳናጣ ቆርበን እንሞታለን። ዛሬ ህፃናት ብቻ ናቸው ቢቆርቡት፣ ህፃናት ብቻ። ያገባውም አይቆርብም፣ ያላገባውም አይቆርብም። ቆራቢ
ወገኖቼ በሞት ተከበን ያለን ሰዎች ለተሞታችን ማናቅ ሰዎች እንደ ሸማኔ መወርወሪያ ሚምዘገዘገው ከልደት ቀናችን ይልቅ ለሞት ቀናችን የቀረበውን እድሜያችንን ችላ ብለን ከስጋው ደግሞ የራቅን በጣም ብዙዎች ነን። ንስሐ የሚገባው ብዙ ነው። ንስሐ መግባት ብቻ እንደማያድን ታውቃላችሁ ክርስቲያኖች። ንስሐ ወደ ጊዮርጊስ ለመምጣት እንዲህ አይነት አቅጣጫ ጠቋሚ የሆነ ቦታ አለ ብሎ የሚጠቁም እንጂ ንስሐ መግባት ብቻውን አያድንም። ንስሐ የሚጠቅመው ከስጋው ደግሞ ለማድረስ ነው። ሰዎች ግን ንስሐ በመግባት ብቻ ምንድን መስሏቸው ሁልጊዜ ንስሐ እየገቡ ማይተም ሳይደረግላቸው ይሄዳሉ። እስኪ ልብ በሉ። ንስሐ ገብተው ማይቆርቡ ሰዎች ምን አይነት ናቸው ካላችሁ፣ በቁም ጽሑፍ ወርቅ የሆነ ጸሐፊ የጻፈው አንድ ደብዳቤ አእምሮ ስለተጻፈ ማይተም ከሌለው ግን ግዳጅ አይፈጽም። ንስሐ መግባት ማለት እንደዛ ወረቀት ውብ ሆኖ በተጻፈ የደመቀ ወረቀት ላይ የተጻፈ ውብ ብዕር ባለው ሰው የተጻፈ ያ ያማረ ፊደል ማይተም ሲያጣ ግን ከንቱ ይሆናል። ንስሐ መግባታችን መልካም ነበር። ማይተም ከሌለው ግን ጉዳይ አይፈጽም። ንስሐ የሚያስፈልገው ከስጋ ወደሙ ለመድረስ ነበር። ሰው ከዚህ ቀርቷል። ንስሐ የሚገባ ሰው አላጣንም። የሚቆርብ ሰው ግን ይላል 2 ሰዓት የሚጨርሰው የቅዳሴው ቁርባን ሁልጊዜ ጨቅላ ህፃናት ናቸው የሚቀርቡ። ህዝቡ ዋናው ጉዳያችን ቁርባን ነበረ። ህዝቡ ግን ንስሐ ላይ ቆሟል፣ ታጥሯል። የመዳን እድሉን ድካም ብቻ አድርጎታል። ድካም ብቻ አድርጎታል። ወታደሩ ሁሉ ቆርቦ የሄደባት ሀገር ነበረች። ነገስታቱ አይቆርቡም፣ ቆራቢ ያጠፋሉ ማለት ብቻ አይደለም። አያችሁ፣ ምዕመኑም አይቆርብም። አምፀናል፣ በድለናል። ወገኖች ወደ ስጋው ደሙ መቅረብ ያስፈልጋል። የቅዳሴው ዓላማ፣ የትምህርቱ ዓላማ፣ 24 ሰዓት ቤተክርስቲያን የማገልገሉ ዓላማ ህዝቡ ከእግዚአብሔር ጋር እንዲታረቅ፣ ከእግዚአብሔር ጋር እንዲኖር፣ ንስሐ ገብቶ እንዳይቆም፣ ስጋው ደሙ እንዲወስድ፣ ስጋዬን የበላ ደሜን የጠጣ እኔ ከሱ ጋር እኖራለሁ እሱም ከኔ ጋር ይኖራል፣ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ተብሎ የተጻፈ የቃል ኪዳን መጽሐፍ ነው መጽሐፍ ቅዱስ። ንስሐ የሚገባ ብዙ ነው። ለስጋው ደሙ ግን ሕፃናትና አረጋውያን ብቻ ይቀርባሉ። ዛሬ ጨቅላ ሕፃናት ወላጆቻቸው ግራ የተጋቡ እንደሆኑ ስለሚያውቁ ልጆች ጠያቂ ናቸው። ቁርባን እንውሰዳችሁ ሲሏቸው የከተማ ሕፃናት እናንተ ካልቆረባችሁ ለምን እኛን የሚሉ ሕፃናት ተፈጥረዋል። ካልቆረባችሁ እኛን ለምን ሁልጊዜ እናንተ ታዲያ ማትቆርቡ የሚሉ ሕፃናት፣ ጥያቄያቸው ያልተመለሰላቸው፣ ያልጠየቁም የጠየቁም ጥያቄ ያልተመለሰላቸው ሕፃናት። እግዚአብሔር አምላካችን ለስጋው ደሙ ለደጀ ሰላሙ ያብቃል። ወገኖቼ የጀግኖችን ታሪክ አስቡ። ስጋው ደሙን ወስደው እግዚአብሔር ከኔ ጋር ነው እኔም ከሱ ጋር እኖራለሁ ስጋዬን የበላለው ያን ሄደው እግዚአብሔርን አብረው ይዘውት ወጡ። ወገኖቼ እግዚአብሔርን የያዙ ሰዎች ደግሞ ሁሉን ነገር ይችላሉ። መኑ ይክለና እንዘ እግዚአብሔር ምስሌነ ይላል ቅዱስ ጳውሎስ። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ማን ይችለናል? ይላል። መኑ ይክለና ነው። እግዚአብሔር ከኛ ጋር ከሆነ በስጋው በደሙ አብሮ እንደሚሆን ያውቃል። ነገስታቱ ያውቃሉ። ጥንቅቅ ያሉ ነገስታቱ አያችሁ፣ እንዲህ እየሆኑ ሄዱ። ክርስቶስን ይዘውት በስጋው ደሙ መልአኩ ቅዱስ ገብርኤል ወረደና ድንግል ማርያምን መላላት፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ የተባረክሽ እግዚአብሔር ካንቺ ጋር ነው አላት። መድኃኔዓለም ከሁላችን ጋር ይሁን።